አሜሪካ በዚህ ጦርነት የምትሳተፍ ከሆነ አካባቢው ወደ ጀሃነም ይቀየራል ሲሉ የኢራኑ ጠቅላይ መሪ ተናገሩ። ዛሬ አርብ ከጁማአ ሰላት በኋላ ከተማችንን አንለቅም በማለት የቴህራን ነዋሪዎች ድምጻቸውን አሰሙ። እየተካሄደ ያለው ወረራና ጥቃት ካልቆመ ለንግግርና ዲፕሎማሲያዊ የሚሆን ቦታ የለንም ሲሉ የኢራን የውጭ ጉዳይ ሚኒስተር ተናገሩ። ውድን የተከበራችሁ የሀብ ኒውስ የዩቲዩብ ቻናል ተከታታዮቻችን እኚህንና ሌሎች መረጃዎችን ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ሁኑ። ኢራን የኒኩሌር ቦምብ ለመስራት እየሞከረች ለመሆኑ ምንም አይነት ማስረጃ አላገኘሁም ሲል ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አሳወቀ። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር የሆኑት ራፋኤል ግሮሲ ኢራን ወደ ኒኩሌር ጦር መሳሪያ ለመሻገር እየተቃረበች ለመሆኑ የሚያረጋግጥ ምንም አይነት ማስረጃ የለም በማለትም ተናግሯል። ይህ የሆነውም እስራኤል ብሔራዊ ስጋት ፈጥሮብኛል በማለት የኢራን የጦር መሳሪያ መርሃ ግብርን ለማስቆም በሚል በኢራን ኒኩሌር ጣቢያዎች ላይ የአየር ጥቃት እየሰነዘረች ባለበት ወቅትም ነው። ይህ በእንዲህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከትናንት በስቲያ ኢራን ፈጽሞ የኒኩሌር መስሪያ ሊኖራት አይገባም ብለዋል። መረጃ አለ የሚሉ አካላት ስለሚናገሩት ነገር ግድ የለኝም፣ ኢራን የኒኩሌር መሳሪያ ለመስራት ግን በጣም እየተቃረበች ይመስለኛል ሲሉ መናገራቸው ይታወቃል። ይህን ተከትሎም እንግዲህ ዋና ጸሐፊው ኢራን የኒኩሌር መሳሪያ ለመስራት ተቃርባለች የሚባለውን የእስራኤልና የአሜሪካ ውንጀላን የሚቃረን መግለጫ የሰጡት። ኢራን በበኩሏም የኒኩሌር ኃይልን ለሰላማዊ አገልግሎት ብቻ ለመጠቀም እየሞከረች እንደሆነም በተደጋጋሚ መግለጫ ይታወሳል። ይህ በእንዲህ እንዳለም የዓለም አቀፉ አቶሚክ ባለስልጣን ሁለቱ አገራት በሰላማዊ መንገድ እንዲነጋገሩ ምንም እንኳን እስካሁን ኢራን ለስጋት የሚያደርስ የአቶሚክ ኃይል እየሰራች ነው ብሎ ባያምንም ተጨማሪ ፍተሻ እንደሚያደርግም ጠቁሟል። እኛ ጦርነቱን አልጀመርነውም፣ ግን ህዝባችንንና ሀገራችንን ሙሉ አቅማችንን በመጠቀም ለመጠበቅ ዝግጁ ነን ሲሉ በኢትዮጵያ የኢራን አምባሳደር ተናገሩ። ከባለፈው ሳምንት አርብ ጀምሮ የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ላይ የፈጸመው ጥቃት ለመመከትም እንዲሁ ሉዓላዊና ህዝቧን በሙሉ አቅሟ ለመጠበቅ ኢራን ዝግጁ ናት ሲሉም በኢትዮጵያ የኢራን የእስላማዊ ሪፐብሊክ አምባሳደር አሊ አክበር ረዚን ተናግረዋል። አምባሳደሩ ዛሬ በሰጡት መግለጫም ምን አሉ የሚለውን ስንመለከት ኢራን ከእስራኤል ጥቃት ራሷን የመከላከል ተፈጥሯዊ መብቷን ትጠቀማለች። እስራኤል የተባበሩት መንግስታት ድርጅት ቻርት አንቀጽ 2/4ን በመጣስ በሉዓላዊነት የኢራን እስላማዊ ሪፐብሊክ ላይ ጥቃት ፈጽማለች። ኢራንም በመንግስታቱ ድርጅት ቻርት አንቀጽ 52 መሰረት ራሷን የመከላከል መብት አላት። በዚህኛ ጦርነቱን አልጀመርነውም፣ ነገር ግን ህዝባችንና ሀገራችንን ሙሉ አቅማችንን በመጠቀም ለመጠበቅ ዝግጁ ነን። የእስራኤል ጽዮናዊ አገዛዝ የኢራንን ሰላማዊ የኒኩሌር ተቋማትን የጥቃት ኢላማ አድርጓል። በኒኩሌር ተቋማት ላይ ጥቃት መፈጸም በአካባቢው ላይ የሚደርሰውን ጉዳት ለሁሉም ግልጽ ነው። ሆስፒታሎች፣ ብሔራዊ ሬዲዮ ቴሌቪዥኖች፣ ህንጻ፣ የመኖሪያ ቤቶችና ንጹሃን በእስራኤል ጥቃቶች ኢላማ ተደርገዋል። የ3 ወር ህፃናትና ነፍሰ ጡር ሴቶችን ጨምሮ በርካቶች ተገለዋል። የእስራኤል አገዛዝም ጥቃቱን የሰነዘረው ኢራንና አሜሪካ በኒኩሌር ጉዳይ ላይ ለ5 ዙር ያክል ድርድር እያደረጉ ባለበት ወቅት ነው። ይህም ማን ሰላም ፈላጊ ማን ጸብ አጫሪ ነው የሚለውን በግልጽ ያሳያል ሲሉም ተናግረዋል። አሜሪካ የምትሰለፍ ከሆነ አካባቢው ወደ ጀሃነም ይቀየራል። አንድ ሳምንት ባስቆጠረው እስራኤል በኢራን በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆነ ጀሃነም ይከሰታል ሲሉ የኢራን ምክትል የውጭ ጉዳይ ሚኒስተር ሳኢዲ ሀቲማዚን ለቢቢሲ ተናግረዋል። አሜሪካ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ኢራን ሁሉንም አማራጯን በጠረጴዛ ላይ መሆናቸውን በማመልከትም ይህም አጠቃላይ ቀጠናውን አረንቋና ሲኦል ያደርገዋል ሲሉም አስጠንቅቀዋል። የውጭ ጉዳይ ሚኒስተሩ አክለውም ሰኢድ ሀቲሚዚን ኢራን ዲፕሎማሲያዊ መፍትሄ ምርጫ መሆኑን በመጥቀስ ነገር ግን ጥቃቱ በኢራን ላይ የሚቃጣ ከሆነ ማንም ወደ ድርድር ሊሄድ አይችልም በማለትም ጠንከር ያለ መልእክታቸውን አስተላልፏል። እኛ የምናስበው ይህ ጦርነት አሜሪካንን የሚመለከት ጦርነት አይደለም፣ ነገር ግን ወደ ጦርነቱ መግባት የሚፈልጉ ከሆነ ትራምፕ ወደ ማይገባቸው ጦርነት የገቡ መሪ ተብለው በታሪክ ሲታወሱ ይኖራሉም ሲሉም የተናገሩት። በዋናነትም የኢራንን የሚሳኤልና የኒውክሌር ተቋማትን ኢላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኝ ያለችውን የኒውክሌር ተቋም
ለማውደምም የአሜሪካን ድጋፍ እየጠየቀች ትገኛለች። እየተካሄደ ያለውን ወረራና ጥቃት ካላቆመ ለንግግርና ዲፕሎማሲያዊ የሚሆን ቦታ የለንም ሲሉ የኢራን የውጭ ጉዳይ ሚኒስተር አስጠነቀቁ። የኢራን የውጭ ጉዳይ ሚኒስተር አባስ አራንቺ እስራኤል የምትሰነዝረውን ጥቃት እስካላቆመች ድረስ ለድርድር ሀገራችን እንደማትቀመጥ እናሳውቃለንም ብለዋል። ሚኒስተሩ አሁን ባለው ሁኔታ የጽዮናዊ አገዛዝ ጥቃቱ እስከ ቀጠለ ድረስም ከማንም ጋር ለመደራደር ፍቃደኛ አይደለንም ሲሉም ነው የተናገሩት። አሜሪካን በተመለከተ ሲያነሱም ከማንም ጋር ለመደራደር ፍቃደኛ አይደለንም፣ አሜሪካ መደራደር ትፈልጋለች፣ በተደጋጋሚ ጊዜም መልእክት ልካለች። እየተካሄደ ያለው ወረራና ጥቃት ካልቆመ ለንግግርና ዲፕሎማሲያዊ የሚሆን ቦታ እንደሌለን በግልጽ ነግረናቸዋለን ብለዋል። የውጭ ጉዳይ ሚኒስተሩ አክለውም ራሳቸውን እየተከላከሉ እንደሆነ በመግለጽም ራስን መከላከል በየትኛውም ሁኔታ የሚቆም ነገር እንዳልሆነ ነው ያነሱት። የኢራን የውጭ ጉዳይ ሚኒስተር አሜሪካ በእነዚህ ወንጀሎች ተባባሪ ነች ብለው የከሰሷት ሲሆንም ከአሜሪካ ጋር የሚካሄድ ንግግር እንደማይኖርም ገልጸዋል። ሚኒስተሩ አንዳንድ ሀገራትን ለማሸማገል እንደጠየቁም በማንሳት ሀገራቸው የትኛውንም የድርድር ጥያቄ እንዳልተቀበለችም ተናግረዋል። የእስራኤል የመከላከያ ሚኒስተር ሂዝቦላ ከኢራን ጋር ጥምረት እንዳይፈጥር አስጠነቀቁ። የእስራኤል መከላከያ ሚኒስተር ኢዝራኤል ካታዛ የሊባኖሱ ሂዝቦላ ቡድን ጥንቃቄ እንዲያደርግ አስጠንቅቀዋል። እስራኤልን በሚያስፈራሩ አሸባሪዎች ላይ ትዕግስታችን ቀጭን ነው ሲሉም ዝተዋል። የሂዝቦላ ዋና ጸሐፊ የቀደሞቹ ትምህርት እየተማረ አይደለም እናም በኢራን አምባገነን ትዕዛዝ መሰረትም በእስራኤል ላይ እርምጃ እንደሚወስድ እየዛተ ነው ሲሉም ካታክስ ኤክስ ላይ በለጠፉት ጽሑፍም አጋርተዋል። የሂዝቦላ የቀድሞ መሪ ሐሰን ነስረላህ ባለፈው ዓመት እስራኤል በሂዝቦላ ባካሄደችው ዘመቻ መገደላቸው ይታወሳል። እስራኤላውያን በሚያስፈራሩ አሸባሪዎች ላይ ቴልአቪቭ ትዕግስት እንዳጣች እንዲጠነቀቁና እንዲረዱትም ለሊባኖሱ ሂዝቦላ ተግዛጽ ሰጥተዋል። የሂዝቦላ መሪና ኢንቃሲም ሐሙስ ዕለት እንዳሉትም የሊባኖሱ ቡድን በኢራን ላይ እየተወሰደ ያለው ጨካኝ የእስራኤል ወይንም ደግሞ አሜሪካ ጥቃት ላይ እርምጃ ቡድኑ እንደሚወስድም አሳውቋል። በሌላ በኩል የሊባኖስ ተደማጭነት ያላቸው የፓርላማ አፈ ጉባኤ ናቢህ በሪን በሀገሪቱ ውስጥ ከፍተኛ የሺአ ፖለቲከኛና የሂዝቦላ የቅርብ አጋር ሲሆኑ ትናንትና ምሽትም ለሀገር ውስጥ ኤምቲቪ ዜና ሲናገሩ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸውን ማረጋገጫ ገልጸዋል። ከተማችንን ለቀን አንወጣም ሲሉ የቴህራን ነዋሪዎች ተናገሩ። የቴህራን ህዝብ ከአርብ ጸሎት በኋላ ከተማችንን አንለቅም፣ ከመሪያችን ጎን እንቆማለንም ብለዋል።